አንድ ጥያቄ ልጠይቃችሁ። ዛሬ ጀምሮ ህይወትህን የሚያበላሽ ችግር ሁሉ ከውጭ እንደማይመጣ ነገር ግን ከውስጥህ እንደሚወጣ ብታውቅ ምን ታደርጋለህ? ብዙ ሰዎች ህይወታቸው እንዲለወጥ አዲስ ስራ፣ አዲስ ገቢ፣ አዲስ ግንኙነት ወይም አዲስ እድል እንዲመጣላቸው ይጠብቃሉ። ነገር ግን እውነታው ለውጥ ከውጭ አይጀምርም፣ ከአስተሳሰብ ይጀምራል። ዛሬ ያለህበት ሁኔታ የትላንት አስተሳሰብህ ውጤት ነው። ነገ የምትኖረው ህይወት ደግሞ ዛሬ በአእምሮ ውስጥ እየገነባህ ነው። ስለዚህ አእምሮን መቆጣጠር ከቻልክ ህይወትን መቆጣጠር ትችላለህ። ጥበበኛው ሰለሞን በመጽሐፍ ቅዱስ አጥብቀህ ልብህን ጠብቅ የህይወት መውጫ ከእርሱ ነውና እንዳለው ማለት ነው። አንዳንድ ሰዎች ብዙ ጊዜ ካሉበት ሁኔታ መለወጥ ቢፈልጉም ለውጥ ግን ይርቅባቸዋል። ይፈልጋሉ ግን አይለወጡም። ምክንያቱ አንድ ነው። አንዳንድ የቆዩ ክፉ ልማዶቻቸውን በግልጽ አይመለከቱትምና። ሰው የተለየ ውጤት እየጠበቀ በየቀኑ ያንኑ ነገር ከደገመ አዲስ ህይወት ሊያገኝ አይችልም። ማንኛውም ባህሪ ከአንድ ጊዜ ተግባር አይፈጠርም። በተደጋጋሚ ከተደረገና ከሐሳብ ይገነባል። ትንሽ ነገር በየቀኑ ሲደጋገም ቀስ በቀስ ባህሪ ይሆናል። ባህሪ ደግሞ ጠንካራ ልማድ ይሆናል። ልምድ ሲደጋገም ደግሞ ማንነት ይሆናል። ያ ደግሞ የነገ ዕጣ ፈንታን የሚቀርጽና የሚወስን ይሆናል ማለት ነው። ስለዚህ ህይወትህን ለመቀየር የምትፈልግ ከሆነ በመጀመሪያ የምትደጋግመውንና የምታስበውን ነገር መመልከት አለብህ ማለት ነው። አንዳንድ ሰዎች መጥፎ ልማዶቻቸውን በአንድ ቀን ለማቆም ይሞክራሉ። ከብዙ ዓመታት የተገነባ ባህሪ በአንድ ሌሊት ለማፍረስ ይፈልጋሉ። ይህ ግን በፍጹም አይሆንም፣ አይሰራምም። አእምሮ የለመደውን መንገድ በቀላሉ መልቀቅም ሆነ መተውን አይፈልግም። ቀላል ስለሆነ የተለመደም ስለሆነ ኃይልን ስለማይጠይቅ እንደገና ወደዚያ ለመመለስ ይፈልጋል፣ ይመለሳልም። ታዲያ መፍትሄው ማሰብ የሚያስፈልገው እዚህ ጋር ነው። መጥፎ ልምድን ማስወገድ ማለት ክፍት ቦታ መተው ማለት አይደለም። የተሻለ ልማድና አስተሳሰብ እንዲሁም ውሳኔ መተካት ማለት እንጂ። ትልቅ ለውጥ ከትንሽ ድግግሞሽ ይጀምራል። ሁኔታዎች ሁልጊዜ አይለወጡም፣ ነገር ግን ሁኔታዎቹን የምትተረጉምበት መንገድ ሊለወጥ ይችላል። አንድ ክስተት ሁለት ሰዎችን ሊያገናኝ ይችላል። አንዱ ተስፋ ይቆርጣል፣ ሌላው ደግሞ ትምህርት ያገኝበታል። ልዩነቱ በክስተት ውስጥ ሳይሆን በአስተሳሰብ ውስጥ ነው። አእምሮ በጣም ኃይለኛ መሳሪያ ነው። በእርሱ የትኛውንም ነገር መገንባትም ማፍረስም ይቻላል። እየሆነ ያለውም እሱ ነው። ሰዎች ብዙ ጊዜ ከውጭ ጠላቶች ይልቅ በውስጣቸው ባለው ድምፅ ይሸነፋሉ። ይህ የውስጥ ውይይት በየቀኑ ህይወታችንን እየቀረጸ ነው። ስለዚህ አእምሮን መጠቀም መማር አለብህ። አእምሮ አንተን ከመጠቀሙ በፊት አንተ እርሱን መጠቀም አለብህ ማለት ነው። ይህን ለማድረግ ከሚረዱ ታላላቅ መንገዶች አንዱ በአሁኑ ሰዓት መኖር መቻል ነው። የብዙ ሰዎች ሰውነታቸው በአሁን ጊዜ እያለ አእምሯቸው ግን በትላንት ወይም በነገ ይኖራል። ያለፈውን ያስባሉ፣ በሚመጣው ይጨነቃሉ። ነገር ግን ህይወት የምትፈልገው አሁንን እንድትኖር ነው። አሁን የምትተነፍሰው ትንፋሽ እውነት ነው። አሁን የምትሰማው ድምፅ እውነት ነው። አሁን የምትኖረው ቅጽበት እውነት ነው። ስለዚህ አእምሮ ሲበተን መልሰህ ወደ አሁን አምጣው። ትንፋሽን አስተውል፣ እርምጃህን አስተውል፣ ድምፆችን አስተውል፣ አካባቢህን አስተውል፣ ያለህን ነገር አስተውል። የምታደርጋቸውን ነገር አስተውለህና በትኩረት ደጋግመህ አስተውለህ አድርግ። ይህ ቀላል ቢመስልም አእምሮን ከአሮጌ እንዲሁም ከትላንት ልምዶች ለማውጣት ትልቅ ኃይል አለው። ብዙ ሰዎች ያላቸውን ነገር አያጣጥሙም፣ አያመሰግኑም፣ አይረጋጉም። የሰከነም ነገር የላቸውም። ሁሌ ሯጭ ናቸው።
ምክንያቱም አሁንን አያውቋትምና። ምግብ ይበላሉ ግን አያጣጥሙም። ከቤተሰብ ጋር ይቀመጣሉ ግን አይገኙም። እረፍት ያደርጋሉ አያርፉም። ምክንያቱም አእምሯቸው ሌላ ቦታ ነውና። እረፍት ብዙ ነገር ማግኘት አይደለም፣ ያለህን ነገር በሙሉ ማየት በእርሱም አመስጋኝ መሆን ማለት እንጂ። ከአሁን ጋር ስትነጋገር በሙሉ ተገኝ። ስትራመድ እርምጃን አስተውል። ሕይወት በእነዚህ ትንንሽ ቅጽበቶች ውስጥ ነው። ስሜቶቻችንን ከራሳችን ለይተን ማየት መማር አለብን። ቁጣ ሲመጣ ቁጣው እንዳንሆን መጠንቀቅ አለብን። ሐዘን ሲመጣ ሐዘኑ እንዳይገዛን መጠንቀቅ አለብን። ስሜት ማለት እውነት ማለት አይደለም። ብዙ ጊዜ ሰዎች ስለተናደዱ ብቻ ትክክል እንደሆነ ያስባሉ። ስለተጎዱ ብቻ ሌላው ሰው ክፉ እንደሆነ ያምናሉ። ነገር ግን ከስሜቱ አንድ እርምጃ ወደፊት ስትወስድ ነገሮችን በግልጽ ታያለህ። እዚያ ነው ጥበብ የሚጀምረው። ከሰዎች ጋር በሚኖርህ ግንኙነት ምናልባት ያልጠበቅከው ቢመጣብህ ቀላል ነገር ሞክር። ጥልቅ ትንፋሽ ውሰድ። ወዲያውኑ ምላሽ አትስጥ። ራስህን እንዲህ በል፣ ምናልባት እነሱ የሚያውቁት ይህ ብቻ ነው ብለህ ተረጋጋ። ይህ ድክመት አይደለም፣ ቁጥጥር እንጂ። ከስሜት በፊት ንቃተ ህሊናን ማስገባት ነው። አየህ፣ ራሱን የሚቆጣጠር ሰው ሌሎችን ከሚቆጣጠር ሰው የበለጠ ጠንካራ ነው። የህይወትን ደስታ በውጭ ነገሮች ላይ አትመስርት። ገንዘብ ጥሩ ነው፣ ስኬት ጥሩ ነው፣ ቆንጆ ነገሮችን መያዝም ጥሩ ነው። ነገር ግን ደስታህ በእነዚህ ላይ ከተመሰረተ ሰላምህም ከነርሱ ጋር ይመጣል ይሄዳል። ዛሬ ያሉ ነገሮች ነገ ላይኖሩ ይችላሉ። ስለዚህ በመጀመሪያ ውስጥህን ገንባ፣ ባህሪህን አጠንክር፣ አእምሮህን አስተካክል፣ መሪህን አጽና። የህይወትን አቅጣጫ የሚወስነው እድል አይደለም፣ ሁኔታዎችም አይደሉም፣ በየቀኑ በአእምሮህ ውስጥ የምትፈቅደው ሐሳብ እንጂ። እንዲሁም ቀያሿና ፈጣሪዋ። የቆዩ ልማዶችን አስተውል። አንድ ትንሽ ጥሩ ልምድ ጀምር። ችግሮችን እንደ እድገት ይይ። በአሁኑ ቅጽበት ኑር። ስሜቶችን ተመልከት እንጂ አትከተላቸው። አእምሮህ የበረከትም የመከራም ምንጭ ሊሆን እንደሚችል አስተውል። ምርጫው በእጅ ነው። ዛሬ አእምሮህን ከተቆጣጠርክ ነገ ህይወትን ትቆጣጠራለህ። የህይወትን ታሪክ ለመቀየር ትልቅ እርምጃ አያስፈልግም። ዛሬ የምትደጋገመው አንድ ትንሽ ነገር መቀየር ብቻ ይበቃል። ቪዲዮ ከተመቻችሁ ለወዳጆቻችሁ አጋሩ። ሰብስክራይብ በማድረግም ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ለስራችሁ ስኬትን፣ ለጤናችሁ ሰላምን እመኝላችኋለሁ። ቻው።